ማንም የማይደፍረውን ነገር ጀምሬያለሁ። እነዚህ ልማዶች መገንባት ወይም ቢሊየነር የሆኑ ሰዎች የሚገነቡትን ልማድ መገንባት ጀምሬያለሁ። እነዚህን ነጥቦች እነዚህ 5 የሆኑትን ነጥቦች ካየን በኋላ እናንተ ደግሞ እንዴት እንደምትገነቡና ለውጥ እንደምታመጡ እናያለን። አስፈሪ የሚመስሉ ናቸው፣ የማይቻሉ ይመስላሉ፣ ግን የሚቻሉ ናቸው። ደግሞ ትልቅ ለውጥ የሚያመጡም ናቸው በህይወት ላይ። እንቀጥላለን። ሰላም፣ እንዴት ናችሁ ቤተሰቦች? ከላይታፕ ጀነሬሽን ጌትነት ነኝ። ስለ ህልም፣ ስለ ራዕይ የሚመለከታችሁ ከሆነ ስለ ማርኬቲንግ፣ ስለ ሴልስ የሚመለከታችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ሰብስክራይብ ላይ ካደረጋችሁኝ እንቀጥላለን። በዛሬው ሐሳባችን አንድ በጣም ወሳኝ የሆነ እውነታ አለ። እውነታው ደግሞ ይህ ነው። ቢሊየነር የሆኑ ሰዎች እድለኛ ስለሆኑ ሳይሆን እድለኛ በሚያደርግ ልማዶች ምክንያት ነው ቢሊየነር የሚሆኑት። ቢሊየነር መሆን ትልቁ ጥቅም ገንዘቡ አይደለም፣ ማንነት ነው። ለሌላ ሰው የመትረፍ ጉዳይ ነው። ስለዚህ እነዚህን ነጥቦች ደግሞ አንድ በአንድ እናያለን። እነዚህን 5 ነጥቦች ተጠቅመው ነው እዛ ቦታ ላይ የሚደርሱት። አንደኛው ነጥብ በጠዋት መነሳት ነው። ይሄ ብዙዎቻችን እንደ ወጣት የምንቸገርበት ጉዳይ ነው። ማታ አምሽተን መተኛት በጣም የምንወደው ጉዳይ ነው። ጠዋት ደግሞ መነሳት በጣም የምንታገለው ጉዳይ ነው። ስለዚህ በጣም የሚያደርጉት ነገር ቢኖር ጠዋት መነሳት ነው። ጠዋት መነሳት ስንል የተለያየ ሰው የተለያየ ልማድ ሊኖረው ይችላል። የተለያየ አይነት የስራ ሁኔታ ሊኖረው ይችላል። ግን እውነታው ይሄ ነው። ብዙ ጊዜ ስትራግል አድርጌ ያውቃለሁ። እኔ እኮ ማታ ነው የሚመቸኝ፣ ስለዚህ ጠዋት ላድርገው ምናምን እላለሁ። ግን ቀናችሁ ነው የሚባክነው። ጠዋት መነሳት አንዱ አእምሮአችን ብሩህ በሆነ መንፈስ፣ አእምሮአችን ንቁ በሆነ እያንዳንዱ ጫጫታና እንቅስቃሴ ከመጀመሩ በፊት በምድር ላይ ያሉት እንቅስቃሴዎች ከመጀመራቸው በፊት ህልማችሁን ለማሰብ ቀድማችሁ መንቃት፣ ህልማችሁን ለማሰብ እና ለማድረግ ቀድሞ መነሳት በጣም ወሳኝ የሆነ ነገር ነው። ስለዚህ አንዱ የሚያደርጉት ነገር በጠዋት መነሳት ነው። ለምሳሌ ብዙ ጊዜ የምንጠቀመው 11 ሰዓት ነው። 11 ሰዓት ማለት ለብዙ ሰው በጣም የሚከብደው ነው። ብዙ ሰው የማይነቃበት ሰዓት ነው። ግን ብዙ ነገር ለማሰብ እና ደግሞ አእምሮአችን ንቁ ለመሆን የሚደረግ ነው። እኔም የማደርገው ይሄንን ነው። በጠዋት በ11 ሰዓት ላይ እነሳለሁ። ከዛ በኋላ ከፈጣሪ ጋር የምሆንበት ሰዓት አለኝ። ህልሜን የማስብበት፣ ህልሜን የምጽፍበት፣ ደግሞ ለዛሬው ቀን ላይ ከህልሜ አንጻር ከትልቁ ከራዕይ አንጻር ዛሬ የማደርገው እያንዳንዱ እንቅስቃሴ ምንድን ነው ብዬ ፎከስድ እንደሆን ኢነርጂን በጠዋት እዛ ላይ እንዳውል ያግዘኛል። ቀድሞ ሰዎች ከኔ በፊት ከነቁ እነሱ የራሳቸውን ታስክ ይሰጡኛል። እነሱ የሚያደርጉትን ነገር ሀሳብ ይጭኑብኛል። ከዛ በኋላ የኔን ለማድረግ አቅማጣለሁ ማለት ነው። ለዛ ነው በጠዋት መነሳት እጅግ በጣም ወሳኝ የሚሆነው። ሁለተኛው ነጥብ አንገብጋቢ ፍላጎት ነው። ሁልጊዜም የምናነሳው ይሄ ነው። በጣም አንገብጋቢ ፍላጎት ባላችሁ መጠን ነው ትኩረታችሁ የሚጨምረው። ሰው ፍላጎቱ ባለበት ትኩረቱ ይጨምራል። ፍላጎት ካላችሁ፣ አንገብጋቢ ፍላጎት ካላችሁ ትኩረታችሁ እሱ ላይ ይሆናል። አስታውሱት፣ የሆነ ነገር ለመግዛት ያሰባችሁ ቀን፣ የሆነ ነገር በጣም እፈልጋለሁ ብላችሁ ያሰባችሁ ቀን መንገድ ላይ የምታዩት ነገር ሁሉ እሱ አይመስላችሁም? የሆነ ነገር አስባችኋል፣ ዛሬ የሆነ ነገር ይሄን እገዛለሁ። ለምሳሌ መኪና መግዛት የሚያስብ ሰው የሆነች ያችን ያሰባትን መኪና ያያል። ከዛ በኋላ በቀን ሁሉ ውስጥ በሚያየው ነገር ውስጥ ምን ይሆናል? የሚያየው ነገር ሁሉ፣ የሚሰማው ነገር ሁሉ ስለዛ ይሆንበታል። እና አጋጥሟችሁ ይሆናል እንደዚህ አይነት ሁኔታ። ልብስም ሊሆን ይችላል። የሆነ ልብስ ለምሳሌ በጣም ወዳችሁት መግዛት ፈልጓሉ ያላችሁ ቀን እያንዳንዱ የምታዩት ነገር እኮ መንገድ ላይ እሱ ነው የሚመስላችሁ። ግን የእናንተ ትኩረት ስለጨመረ ነው እንጂ ያ ነገር ከዛም በፊት ነበረ። እና ምንድነው በህልማችሁ ላይ ትኩረት ባረጋችሁ መጠን ያንን ነገር ለማድረግ እያንዳንዱን ኦፖርቹኒቲዎች የማየት አቅም አላችሁ። ከጥቃቅን ነገሮች ደግሞ ተላቃችሁ ከፍ ያሉ ነገሮችን ማሰብ የምትችሉት ግዙፍ ነገር ውስጥ በማሰብ ነው። ቢሊየነሮች አንዱ የሚያደርጉት ልማድ ይሄ ነው። ጥቃቅን ነገሮችን ሳይሆን ግን ትልቅና ለሀገርም ለራሳቸውም ለውጥ የሚያመጣ ሀሳብ ላይ ነው የሚጫወቱት እንጂ ከጥቃቅን ነገሮች ጋር አይጫወቱም። ለምንድነው? ሪዛልቱን ስለሚያውቁት ነው። ትልልቅ የሆኑ ችግሮችን ሄዶ ፌስ ያደርጋሉ። ከዛ በኋላ ደግሞ ያንን የፈቱትን ችግር ለብዙዎች ይሆናል። እነሱን ደግሞ ብዙ ነገር የማግኘት እድል አላቸው ማለት ነው። ትንሽ የሆነ መፍትሄ ያመጣ ሰው ትንሽ ነገር ያገኛል። ግዙፉን የሆነ ነገር የተጋፈጠ ግዙፉን ያገኛል። አንድ ሲኢኦ ስታወራ የሰማሁትኝ እንደውም ይሄንን ነው። በጣም በፍጥነት ትልቁ ችግር ላይ ሄዳችሁ ተጋፈጡት በፍጥነት። ስለዚህ ያንን ፍጥነትና ትልቁን ነገር ለመጋፈጥ መፍጠን ብዙ ኦፖርቹኒቲዎች ሰዎች ሳያዩት እናንተ ለማየት ይረዳቸዋል። ይሄንን ነው የሚያደርጉት ቢሊየነሮች።
ትልልቅ ችግሮችን ይመርጣሉ። ትልልቁ ችግር ላይ በጣም በፍጥነት ሄደው ፌስ ያደርጋሉ፣ ትልልቅ ለውጥ ያመጣሉ። ይህንን በማድረግ ውስጥ ነው ትልልቅ ነገሮችን መገንባት የሚቻለው፣ ለእኛም አልፈን ለቤተሰብ ለአገር መድረስ የምንችለው። ሶስተኛው ያላችሁን ነገር ለገበያ ማቅረብ መቻል ነው። ብዙ ወጣቶች ያለንን ነገር ወደ ገበያ ማቅረብ እንፈራለን፣ ደግሞ ለማድረግም እንዴት እንደምናደርገው አናውቅም። በየቀኑ ሚዲያ ላይ ፖስት የምናደርግበት ሶሻል ሚዲያ ላይ ፖስት የምናደርግበት ምክንያት ይሄ ነው። አንዱ ያለንን ነገር ማርኬት ማድረግ የምንችልበት መንገድ ድግግሞች ነው። ሁልጊዜ የምናደርገው ነገር ነው ለውጥ የሚያመጣው በህይወታችን ላይ። አንድ ቀን ተነስተን አድ ስላስደረግን ስለ ድርጅታችን፣ አንድ ቀን ተነስተን የሆነ ማሲቭ የሆነ ነገር ስላደረግን አይደለም ትልቅ ለውጥ የምናመጣው። ትልቅ ለውጥ የሚመጣው በዚህ መንገድ ነው፣ በድግግሞች ነው። እምነት የሚገነባው በድግግሞች ነው። ያላችሁ ነገር አለ፣ እውቀታችሁ አለ፣ ሰርቪሳችሁ አለ ምናምን። እነዚህ ነገሮች ማርኬት ማድረግ ማለት በድግግሞች ያንን ነገር ለሰዎች ማሳወቅ ነው። ማንም ካላመናችሁ፣ ማንም ካላወቃችሁ እናንተን አያምናችሁ። እምነት ከሰዎች ጋር ያለው ደግሞ ሪሌሽንሺፕ እምነት የሚገነባው በድግግሞች ነው። ሱቅ ሄዳችሁ ለምሳሌ በሰፈራችሁ ያለው ውስጥ የመጀመሪያ ቀን ሄዳችሁ የገዛችሁበትን ነው ሄዳችሁ መግዛት የምትፈልጉት ወይስ ደግሞ ሁልጊዜ የምትሄዱበት ሱቅ ነው የሚቀናችሁ በጣም ደስ ብላችሁ የምትሄዱበት? ደግሞ በእነሱም ሳይድ ደግሞ ስናየው ብድር የሚሰጡት ለማን ነው? ብድር የሚሰጡት ሁልጊዜ ለሚገዛቸው ሰው እንጂ አንድ ቀን መጥቶ ለገዛቸው ሰው ብድር አይሰጡም። ስለዚህ ይሄ ማለት እምነት ተገንብቷል ማለት ነው። ሁልጊዜ ሰው አንድ ቦታ ሲሄድ እምነት ገንብቷል። ስለዚህ ማንኛውንም ነገር ይሰጠዋል ለዛ ሰውዬ። ማርኬቲንግ ማለትም ይሄ ነው፣ አቴንሽን ነው። ከዛ በኋላ ደግሞ ያን አቴንሽን ድግግሞሽ አድርጎ ሰዎችን ማሳመንና እንዲገዙን ገበያ ላይ ማቅረብ ነው ያለንን ሀሳብ። ሌላው አራተኛው ወሳኝ የሆነ የቢሊዮነር ልማድ ምንድነው? በማባዛት ያምናሉ። ቢሊዮነሮች በማባዛት ያምናሉ። ድርጅታቸው አንድ ከሆነ 3 4 እያደረጉ ያበዙታል። ወይም ደግሞ ድርጅቱም አንድ ሆኖ በውስጡ የሚሰጡት ሰርቪስ ወይም ምርትና አገልግሎት ያበዙታል። እውቀታቸውን ያበዛሉ። ዋረን በፌት በአንድ ጊዜ ሲናገሩ ሰምቼም ብዙውን ጊዜን የማጠፋው በማንበብና በማጥናት ነው። በቃ ይሄ ነው ትልቁ ሚስጥር። ያላቸውን እውቀት ያበዙታል፣ ያላቸውን ነገር ያበዙታል። ስለዚህ በእንደዚህ አይነት መልኩ ነው። ምናልባት እናንተ ድርጅት የላችሁም ይሆናል እንደ ወጣት፣ ምናልባት ተቀጥራችሁ እየሰራችሁ ሊሆን ይችላል። እውቀታችሁን ካላሻሻላችሁት፣ እውቀታችሁን ካላባዛችሁት፣ አሁን ባላችሁ ስኪል እና አሁን ባላችሁ እውቀት ቢሊዮነር ለመሆን ወይም ደግሞ ትልልቅ ነገሮችን ለመገንባት አትችሉም ማለት ነው። ስለዚህ ያለንን ነገር ማብዛት፣ እውቀታችንን፣ ስኪላችንን፣ የምንሰጠውን ፕሮዳክት፣ የምንሰጠውን ሰርቪስ ማብዛት እጅግ በጣም ለቢሊዮነርነት የሚያበቃ ልማድ ነው። አምስተኛውን የመጨረሻው በጣም ወሳኝ የሆነው አትቆጥቡ፣ ግን አጠራቅሙ። ስቶር አድርጉ፣ ከዛ በኋላ አውጡትና ኢንቨስትመንት ላይ አድርጉ። ብዙ ጊዜ የማምንበት ሀሳብ ለረጅም ጊዜ የነበረው ምንድነው፣ እናንተም ትጋሩኛላችሁ፣ ቁጠባ ላይ በጣም ሀብታም የመሆኛው መንገድ ቁጠባ ነው ብዬ አምን ነበር። ግን ቁጠባ ብቻ አይደለም። አንድ ሰው ለምሳሌ 10 ዓመት ያስቀምጠው ገንዘብ ሊኖር ይችላል። ስፔሻሊ እኛ ሀገር ላይ እንደዛ ነው። 10 ዓመት የሚያስቀምጠው ገንዘብ አለ፣ ግን የገንዘቡ ዋጋ ኦልሬዲ ፌል አድርጓል፣ ምንም ላይ አያደርግለትም። ስለዚህ ይህንን ነገር ምንድነው ማድረግ የሚቻለው? ይሄ የባንኪንግ ሲስተም ነው። ቁጠባን የሚያበረታቱት ምክንያት ሰዎችን ለመለወጥ ብቻ ሳይሆን የራሳቸውን ሲስተም ለመገንባት ስለሆነ እንድትነቁ ነው። አጠራቅሙ፣ ግን ኢንቨስት አድርጉ፣ እንዳትቆጥቡ። ቁጠባ ላይ ሲሆን ብዙ ጊዜ ቁጭ አድርገ ነው የማናየው ገንዘብ ነው የሚሆነው። ማጠራቀም ሲሆን ግን ለሆነ ፐርፐስ፣ ለሆነ ኢንቨስት ለምታደርጉት ነገር ብራችሁን ስቶር ታደርጋላችሁ፣ ከዛ ታወጡትና ኢንቨስት ታደርጋላችሁ። ሁልጊዜ የማደርገውም ይሄንን ነው። ትንሽዬም ገንዘብቱም ብዙም የማደርገው ይሄንን ነው። ምንድነው? 3 ነገር ላይ ነው ኢንቨስት የማደርገው። አንደኛ ራሴ ላይ ነው። ራሴን እስካላሳደግኩ ድረስ የገቢ ምንጬን እንደማላሳድገው አውቃለሁ። ካምፓኒን ማሳደግ እንደማልችል አውቃለሁ። ስለዚህ አንዱ የማደርገው ነገር ምንድነው? እውቀቴ ላይ፣ ራሴ ላይ፣ ማንነቴ ላይ፣ ስኪሌ ላይ ቢልድ አደርጋለሁ። ስለዚህ ኢንቨስት ለማድረግ ራሴ ላይ አልሳሳም። ያስቀመጥኩትን ገንዘብ አውጥቼ ራሴ ላይ ኢንቨስት አደርጋለሁ። ሁለተኛው የቢዝነስ ላይ ነው። ቢዝነስ ያላችሁ ሰዎች ከሆናችሁ በእርግጠኝነት ነው ይሄ ይጠቅማችኋል። ቢዝነሳችሁ ላይ ሰው ላይ ኢንቨስት አድርጉ። ያላችሁን ሰው ቁጥር ላይ አሁን ኢንቨስት አድርጉ። እያንዳንዱ በድርጅታችሁ ውስጥ ላለ ነገር ያላችሁን ገንዘብ ሁሉ ኢንቨስት ማድረግ ትችላላችሁ። እሱ ነገር ሪተርን አድርጎ ወደ ራሳችሁ ገቢዎችን ያበዛል፣ ወደ ተሻለ
ቢሊየነርም ለመሆን ሚሊየነርም ለመሆን ያግዛችኋል ማለት ነው። የመጨረሻውና ሶስተኛው የሆነው በዚህ ሀሳብ ውስጥ ምንድነው ኢንቨስትመንት ማደርግበት አዳዲስ ኦፖርቹኒቲዎች ላይ ነው። አዳዲስ ኦፖርቹኒቲ ሆነው ግን ተመልሶ ሪተርናቸው ሃይ ቫልዩ ላላቸው አሴት ለሚባሉ ነገሮች ኢንቨስት ማድረግ ነው። ለምሳሌ ወርቅ ላይ ልታስቀምጡ ትችላላችሁ። ሌላው ቤት ላይ መኪና ላይ ማስቀመጥ በጣም ወሳኝ የሆነ ነገር ነው። ሰው ገንዘቡን 10 ዓመት ባንክ ከሚያስጠራቅም ይልቅ መኪና ላይ ቢያስቀምጠው የሚጨምር ነው። ቤት ላይ ቢያስቀምጠው የሚጨምር አሴት ነው። አሴት የሆኑ ነገሮች ላይ አስቀምጣችሁት ገንዘባችሁን እዛ ላይ ግን ሪተርን አድርጎ ወይም በጊዜ ሂደት ውስጥ እየጨመረ ለሚሄድ ነገር ላይ ብቻ ኢንቨስት ማድረግ ነው። እነዚህን 3 ኢንቨስትመንት ከተጠቀማችሁ ቢሊየነሮች የሚያደርጉበት ፕሮሰስ ነው። የብዙ ሰዎች ህይወትን አጥንቻለሁ። ብዙ ሰዎች ቢሊየነር የሆኑ ሰዎች በዚህ ምክንያት ነው ያላቸው ነገር ላይ የደረሱት እንጂ እድለኛ ስለሆኑ ብቻ አይደለም። እድለኛ የሚያደርጉ ልማዶች አሏቸው። እነዚህን እያደረጋችሁ የትኛውን ልማድ ደግሞ ለውጥ የሚያመጣ ይመስላችኋል? ኮመንት አድርጉን። የትኛው ልማድ እኔን ቢሊየነር ላይ ያደርገኝ ይችላል ብላችሁ ታስባላችሁ? እሱን ኮመንት አድርጉኝ፣ ማውራት ፈልጋለሁ። ስለዚህ የእናንተንም ደግሞ ሀሳብ ይሄ ቢሊየነር የሚያደርግ ልማድ ነው በጣም ይጠቅመኛል ኦኬ ብላችሁ ያሰባችሁትንም ኮመንት አድርጉን። እናመሰግናለን። ላይት አፕ ጀነሬሽን ነው 7 ሚሊዮን ባለራዕይ ታዳጊ ወጣቶችን ለማፍራት እየሰራ ነው። ቴንክ ዩ። መልካም ጊዜ